ለሳሪ መጣሽ? እሺ ለምን የምትከታተይኝ? በሄድኩበት ቦታ ለምን የምትከታተይኝ? ኦኬ ማለት ለምን የምትከታተይኝ ለማለት ይከብዳል በእርግጥ እውነት ለመናገር ምክንያቱም ገና አሁን ነው የመጣሁት አንተ ጋር ዛሬ ድረስ መጣሽ ነው አሁን ግራ ይገባኝ። እዚህ ድረስ ያስመጣ ነገር ምን አለ? ተረጋግተላ ለምን ማተኝ ነው ተኩሻል እንዴ? ተረጋጋና አዲስ አበባ እሺ በቃ ለቀኩልሽና ሰላም ይላል ለረፋምሮ ይረፈማ ብዬ ሌላ ሀገር መጣሁኝ። ጭራሽ ያለሁበትን ቦታ ጠይቀሽ መጣሽ እንዴ? ምንድን ነው የምትፈልጊው? ቆይ ከኔ ምንድን ነው የምትፈልጊው? መጀመሪያ ተረጋጋ። ምንም የምረጋጋበት ነገር የለማ። ለምን እንረጋጋለን? አይ ኖ ማለት ነገሮች ትንሽ ሊያስደነግጡ ወይም ሊያደናገሩ ይችላሉ። ምክንያቱም ከዚህ በፊት እያሳዩት የነበረው ነገር ጥሩ ስላልነበረ እና እውነት ለመናገር ዛሬ ነው አንተን ተከትዬ የመጣሁት እንጂ አንተ ነበርክ ነገሮችን እንዴት ነው ከልክ በላይ ገፍተህ እየመጣህ የነበረው አይደለ? ስለዚህ